ሰላም ሰላም የቻናሌ ቤተሰቦች እንዴት ናችሁ? በዛሬ የጥያቄና መልስ ፕሮግራማችን የ12ኛ ክፍል የእንግሊዘኛ ሞዴል ፈተና ጥያቄዎችን አብረን በጋራ እንሰራለን። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ ማድረግ እንዳይረሱ። ይህን ቪዲዮ ሲጀምሩ ላይክ በማድረግ ይጀምሩ። ይህን ስለምታደርጉ ከልብ አመሰግናለሁ። ወደ ጥያቄዎቹ እናልፋለን። ሰንተንስ ፍራግመንት ነው። ያው እዚህ ጋር የተሰጡት ቃላት አሉ። እነዛን ቃላት ኦርደራቸውን ጠብቀን በማስቀመጥ ትክክለኛ የሆነ ስቴትመንት ክሬት ማድረግ ነው። ስለዚህ ያንን ትክክለኛውን ስቴትመንት እንመርጣለን ማለት ነው። ሶ አንደኛው ስፒክ ፎሬነርስ ሃርድሊ አምሃሪክ፣ እነዚህ ናቸው። ስለዚህ ኤ ላይ አምሃሪክ ሃርድሊ ፎሬነርስ ስፒክ፣ ቢ ፎሬነርስ ስፒክ ሃርድሊ አምሃሪክ፣ ሲ ሃርድሊ አምሃሪክ ስፒክ ፎሬነርስ፣ ዲ ፎሬነርስ ሃርድሊ ስፒክ አምሃሪክ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ፎሬነርስ ሃርድሊ ስፒክ አምሃሪክ ይሆናል። ጥያቄ ቁጥር 2 ጥያቄ ቁጥር 2 ያው የተሰጡት ቃላት ወዝ፣ ሂስ፣ ኢንተረስቲንግ የሚሉት ናቸው። ወደ ምርጫዎቹ እናልፋለን። ኤ ላይ ሂዝ አርጊውመንት ኢንተረስቲንግ ወዝ ኳይት፣ ቢ ሂስ ወዝ ኳይት ኢንተረስቲንግ አርጊውመንት፣ ሲ ሂስ አርጊውመንት ወዝ ኳይት ኢንተረስቲንግ፣ ዲ ኳይት ኢንተረስቲንግ ሂዝ አርጊውመንት ወዝ። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ሲ ላይ ያለው ሂስ አርጊውመንት ወዝ ኳይት ኢንተረስቲንግ። ሶ ዘ አንሰር ኢዝ ሲ። ጥያቄ ቁጥር 3 የተሰጡት ያው እንደምትመለከቱት ከቻፕ፣ ሂ ስቲል ፍሬንድስ፣ ሂ ኢዝ ትራይንግ ዊዝ፣ ኢዝ ቱ። ሰው ወደ ምርጫዎቹ እናልፋለን። ኤ ላይ ዊዝ ሂዝ ፍሬንድስ ሂ ኢዝ ቱ ካች አፕ ስቲል ትራይንግ፣ ቢ ሂ ኢዝ ቱ ካች አፕ ትራይንግ ስቲል ዊዝ ሂዝ ፍሬንድስ፣ ሲ he trying with to his friends up with still, D he is still trying to catch up with his friends. ሰው ትክክለኛ ምላሹ ዲ ላይ ያለው he is still trying to catch up with his friends። ጥያቄ ቁጥር 4 ጥያቄ ቁጥር 4 ኒውስ ፔፐር ሉኪንግ ሂር ፎር፣ እነዚህ ናቸው የተሰጡት። በደንብ ተመልከቷቸው። ስለዚህ ወደ ምርጫዎቹ እንገባለን። ኤ ላይ አይ ሉኪንግ ኒውስ the paper was here is for፣ ቢ ላይ here was I looking for is the newspaper፣ ሲ ላይ here the newspaper is for I was looking፣ ዲ here is the newspaper I was looking for። ሶ ትክክለኛው ስቴትመንቱ ዲ ላይ ያለው here is the newspaper I was looking for. So this is the right one. ወደ ቀጣዩ ጥያቄ እናልፋለን። ወደ ቀጣዩ ጥያቄ ስናልፍ ፓራግራፍ ኮሄረንስ ይላል። ስለዚህ እዚህ ጋር የተሰጡት ስቴትመንቶች አሉ። ስለዚህ ቅደም ተከተላቸውን ጠብቀን በማስቀመጥ አንድ ወጥ የሆነ ፓራግራፍ ፎርም እንዲያደርጉ ማድረግ ነው። የትኛው ሴንተንስ መጀመሪያ ይመጣል፣ ቀጥሎ የትኛው እያልን ነው ምንሰራው ማለት ነው። ሰው ጥያቄ ቁጥር 5 ኖርማሊ የተሰጡት እነዚህ ናቸው። እያንዳንዱን ያው እንትን ማለት አይጠበቅብኝም፣ ግን እኔ ማድረገው ምንድን ነው ቅደም ተከተላቸውን ጠብቀው ሲቀመጡ የትኛው ይሆናል የሚለውን ነው። ኤ ላይ እንመጣለን። ኤ ላይ ስንመጣ ቢ ኢ ኤ ሲ ዲ ይላል። ከዛ ቢ ላይ ኢ ቢ ዲ ኤ ሲ፣ ሲ ላይ ኤ ቢ ሲ ዲ ኢ፣ ዲ ላይ ቢ ዲ ሲ ኤ ኢ። እኔ ኖርማሊ ቀድሜ ያው ስለሰራሁት ትክክለኛ መልሱ የሚሆነው ቢ ላይ ያለው ኢ ቢ ዲ ኤ ሲ ነው። ስለዚህ ቢ ላይ ስንመለከት መጀመሪያ ኢ ነው። ስለዚህ ከዚህ ይጀምራል ማለት ነው።
you must be organized when you study አንደኛ ነው የሚሆነው ማለት ነው። ከዛ ቢ ደግሞ ምን ይላል? first find a place that is quiet and comfortable ሁለተኛ ይሆናል። ሶስተኛ ደግሞ ዲ ላይ ያለው then have all the study materials you need ready then ኤ ይሆናል። ኤ ላይ ስንመጣ avoid any distraction once you start your work finally ሲ ላይ ያለው ስቴትመንት መጨረሻ ላይ ይሆናል ማለት ነው። take some rest in between to relax your mind and body so the right answer is ቢ ላይ ያለው ቅደም ተከተሉን የጠበቀ ነው ማለት ነው። ስለዚህ መጀመሪያ ላይ ኢ ከዛ መጨረሻ ላይ ደግሞ ሲ ይሆናል ማለት ነው። ስለዚህ ቢ ኢ ቢ ዲ ኤ ሲ የሚለው ትክክለኛ መልስ ነው። ጥያቄ ቁጥር 6 ጥያቄ ቁጥር 6 ያው የተሰጡትን ልብ ብላችሁ ተመልከቱ። ስለዚህ በዚህ በተሰጠን ስቴትመንት ወይም ደግሞ እዚህ ጋር የምትመለከቱት ሰንተንሶች አሉ። መጀመሪያ ላይ መምጣት የሚችለው የትኛው ነው? እስቲ ተመልከቱ። but ብሎ እዚህ ጋር ጀምሯል። we have been together ከዛ it is amazing የሚል አለ። we must be thankful we have lived through bad times and good times ላይ ደግሞ it looks like it was yesterday when we first knew each other የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ቢ ኢ ኤ ዲ ሲ ይሆናል። ቢ ኢ ኤ ዲ ሲ እዚህ ጋር እንደምትመለከቱት ቢ ላይ ያለው የመጀመሪያ ይሆናል ማለት ነው። it is amazing how time flies ከዛ በኋላ ኢ ይከተላል ማለት ነው። ኢ it looks like it was yesterday when we first knew each other ከዛ ኤ but we have been together for 20 years ከዛ ዲ we have lived through bad times and good times finally ደግሞ ምን ይሆናል? ሲ ላይ ያለውን እንወስዳለን ማለት ነው። we must be thankful for our lasting friendship ስለዚህ እዚህ ጋር የተሰጡትን በቅደም ተከተል ስናስቀምጣቸው ቢ ኢ ኤ ዲ ሲ ይህንን ይመስላል። ጥያቄ ቁጥር 7 ያው እዚህ ጋር የምትመለከቱት ስቴትመንቶች አሉ ማለት ነው። የመጀመሪያው you should therefore have one immediately ቢ ላይ you must then take passport size pictures ሲ but first you need to have an ID card from your ቀበሌ ዲ you then apply to the immigration department ኢ you cannot go out of the country without a passport የዚህ ጥያቄ ትክክለኛ ምላሹ የሚሆነው ኤ ላይ ያለው ይሆናል ማለት ነው። ኤ ላይ ያለው ኢ ኤ ሲ ቢ ዲ ስለዚህ የመጀመሪያው ኢ ላይ ያለው ነው የሚሆነው። you cannot go out of the country without a passport ከዛ በኋላ ኤ ላይ ምን ይላል? you should therefore have one immediately ከዛ በኋላ ሲ but first you need to have an ID card from your ቀበሌ ከዛ በኋላስ ቢ ምን ይላል? you must then take passport size pictures finally D you then apply to the immigration department so the answer is A ጥያቄ ቁጥር 8 ያው እዚህ ጋር የተሰጡት ኤ ላይ ምን ይላል? it saves you from confusing such and other words ቢ ላይ for example try the words rational and irrational ሲ ላይ when you are uncertain about the meaning of a word look it up ዲ ላይ a dictionary is a valuable tool to help you improve your English ኢ ላይ
a good dictionary will provide you with the most exact meaning። ስለዚህ አሁን ባነበብኩላችሁ መሰረት መጀመሪያ ላይ የሚመጣው የትኛው ነው? መጀመሪያ ላይ የሚመጣው የትኛው ነው? ኤ ላይ CEA BD ይላል። ቢ ላይ ደግሞ EBACD ይላል። ሲ ላይ DEBCA፣ ዲ ላይ ደግሞ DECBA። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ዲ ላይ ያለው DECBA። ስለዚህ አንደኛ የሚሆነው ዲ ላይ ያለው ነው ማለት ነው። ከጀነራል ማለት ነው። ከጀነራል ስቴትመንቱ እንጀምራለን። A dictionary is a valuable tool to help you improve your English. A dictionary is a valuable tool to help you improve your English. ከዛ በኋላ እንዴት ነው እኛን ሄልፕ የሚያደርገን ወይም ደግሞ valuable tool እንዴት ሆነ የሚለውን ነገር ክላሪፊኬሽን ስፔሲፋይ ያደረገ ይሄዳል ማለት ነው። ሶ የመጀመሪያው ዲ ነው። ከዛ በኋላ ኢ ማለት ነው። ኢ ምን ይላል? የመጀመሪያው a dictionary is a valuable tool to help you improve your English። ስለዚህ የኛን እንግሊዘኛ ስኪል እንድናሻሽል ዲክሽነሪ እንዴት ነው valuable tool የሆነው? እኛን በማገዝ በኩል ማለት ነው። እንዴት ነው እኛን ሊያግዘን የሚችለው ዲክሽነሪ? how we improve our English ማለት ነው አይደለ? ስለዚህ እንዳልኳችሁ የመጀመሪያው ዲ ላይ ያለው፣ ከዛ ሁለተኛው ደግሞ ኢ ላይ a good dictionary will provide you with the most exact meaning። ከዛ በኋላ ሲ ላይ ስንመጣ when you are uncertain about the meaning of a word look it up። ከዛ ቢ for example try the words rational and irrational። finally ኤ ላይ ያለው it saves you from confusing such and other words። ስለዚህ ትክክለኛ ምላሹ የሚሆነው ዲ ላይ ያለው ይሆናል ማለት ነው። እሺ ጥያቄ ቁጥር 9 እዚህ ጋር የተሰጡትን እንመልከት። it is difficult ኤ ላይ ያለው ማለት ነው። it is difficult to satisfy everybody። ቢ ላይ what we need to make sure is that we are doing the right thing as our conscience tells us። ሲ ላይ the rest is not under our control። ሲ ላይ ይላል። ዲ ላይ ደግሞ but we expect people to be reasonable። ኢ ላይ surely there will be somebody to complain about what we do። የዚህ ጥያቄ ትክክለኛ ምላሹ የሚሆነው ቢ ላይ ያለው ይሆናል ማለት ነው። ቢ ላይ ያለው የሆነበት ምክንያት ኤ ላይ ያለው የመጀመሪያ ነው የሚሆነው። it is difficult to satisfy everybody። ከዛ ኢ ላይ surely there will be somebody to complain about what we do። ከዛ በኋላ ቢ ላይ ያለው ይመጣል ማለት ነው። ቢ ላይ ያለው ምንድን ነው የሚለው? what we need to make sure is that we are doing the right thing as our conscience tells us። ከዛ በኋላ ሲ ላይ ያለው ይመጣል። the rest is not under our control። ከዛ finally ዲ ይሆናል ማለት ነው። but we expect people to be reasonable። so the answer is B። እሺ